የእናታችን የክርስቶስ ሳምራና የሰማዕቷ የቅድስት አርሴማ የሕፃኑ ቂርቆስ አለ። ሶስቱም በተለያየ ቦታ ይፈልቃል። በአንድ አሸንዳ ይወርዳል። ሴቶች በሴቶች ትገባላችሁ፣ ወንዶች በወንዶች ማለት ነው። ቡና የማይጠጣ ሰው ብቻ ያን ጸበል መጠመቅ ነው እንጂ መቅዳት አይቻልም ማለት ነው። አሁን ሰሞኑን ነው እኒህ 3 ጸበላቶች የተከለከለው ማለት ነው። እስኪፈቀድ ግዴታ ሕጉን ልንከተል ይገባናል ማለት ነው። መጠመቅ ነው እንጂ መቅዳት አይቻልም ማለት ነው። ከዛ ወረድ ስትሉ ከውስጥ ደዌ ይምራሉ ያልኳችሁ የጻድቁ የአባታችን የአቡነ እስትንፋሰ ክርስቶስ አለ። እሱንም እንደዛ ቡና የማይጠጣ ሰው ብቻ መጠመቅ ነው እንጂ መቅዳት አይቻልም ማለት ነው። ከዛ ወረድ ስትሉ የመጥምቀ መለኮት የቅዱስ ዮሐንስ አለ። እንዲሁም ዮርዳኖስ በመባል ይጠራል። እሱም ለየት የሚያደርገው ገንዳ ነው። 7 ጊዜ 14 ጊዜ 21 ጊዜ 7 እየጨመራችሁ መቀጠል ለቀተላላችሁ። መጨረሻ ላይ ከአሸንዳው ከሚወርደው ጭንቅላታችሁን አስመታችሁ ትወጣላችሁ። ቡና የማይጠጣ ሰው ብቻ መጠመቅ ነው እንጂ መቅዳት አይቻልም ማለት ነው።